ኦኬ ትንሽ አጠር ያለች ሀሳብ መስጠት ፈልገው ሊደርሺፕ ላይ በተመለከተ እንግዲህ ማቃትን ያነበብኳትን እና ደግሞ በተሞክሮም ካየኋቸው ምንድነው ሊደርሺፕ ምንድነው ሊደር ማን ነው ምን አይነት ሊደሮች ናቸው ያሉት ምን አይነት ሊደር ያስፈልጋል በሌላ ሳይድ ደግሞ ምን አይነት ፎሎወር መኖር አለበት የሚለው ላይ የተወሰነ ሀሳብ ማስቀመጥ ፈልጋለሁ እዛ ላይ ሰዎች አስተያየት ሲሰጡ የተሳሳተ ነገር ካለ ያርማችሁ የሚጠቅም ሀሳብ ካለ እየወሰዳችሁ ለሌሎች ሼር እያደረጋችሁ መማማር ያስፈልጋል ብዙ ጊዜ የፈለግነው ነገር ሳይሳካ ይቀርና መሪ ብቻ እንቆሳለንና እሱ ለወደፊት መፍትሄ ይሆን ምናልባት ያስኬት ያልተሳካው ደግሞ ያውድቄት ሊመጣ የቻለው ችግሩ ሊመጣ የቻለው ከመሪው ብቻ ሳይሆን ከተመሪውም ሊሆን ይችላል ኤክስተርናል ኢንቫይሮንመንቶች አሉ ኢንተርናል ኢንቫይሮንመንቶች አሉ ግሎባላይዜሽን ራሱ ተጽዕኖ አለውና እሱን በኋላ ማነሳው ሆኖ ከመሪ ከሚለው ሐሳብ እንግዲህ መሪ የፖለቲካ መሪዎች አሉ የስፒሪቹዋል ሊደሮች አሉ የተለያዩ መሪዎች አሉ እና መሪዎች እንግዲህ እንደሚመሩት ህዝብና እንደቆሙለት ድርጅት የተለያየ ስያሜ ቢሰጣቸውም መሪነት ሲባል ግን ከምን ይመጣል ነው መሪ እንዴት ይመጣል በተፈጥሮ መሪዎች ይወለዳሉ የሚለው አሉ አይ መሪዎችን እዚሁ ማህበረሰብ ይሰራቸዋል መሪዎችን መስራት እንችላለን ማብቃት እንችላለን የሚል አስተሳሰብ አለ ሁለቱም የሚደግፍ አስተሳሰብ ነው በፊቶቹ በተለይ በፊት የነበሩት አስተሳሰቦች መሪዎች ይወለዳሉ ሰው ሲፈጠር ገና መሪ ሆኖ ይወለዳሉ ብለው የሚያስባሉ አስተሳሰብ ሙሉ በሙሉ በአለም ላይ ጠፍቷል ማለት አይቻልም ስቲል አለ ምክንያቱም አሁን ንጉሳዊ ሲስተም ይከተሉ አሉ አመሪ እንግዲህ ሲወለድ ገና ከቤተሰቡ የመጣ እንዲመራን የመጣልን ነው ብለው ስለሚያስቡ ነው ስተትም አይደለም ትክክለኛነቱን የሚያሳይ አስተሳሰብ አለ ስለዚህ መሪዎች ይወለዳሉ የሚለውን ትክክለኛው ሊደርሺፕ አስተሳሰብ ምንድነው የሚለው የሰው ልጅ ሁሉ በዚህ ምድር ላይ ሲፈጠር ኃላፊነት ተሰጥቶታል ኃላፊነት ተሰጥቶ ለቤተሰቦች አይደለም ኃላፊነት ተሰጥቶ ለሰው ብቻ አይደለም ለሌሎች ፍጥረታት ኃላፊነት ነው ሰው ሊጠቀምባቸው እንዲያገለግሉት ሲሰጠው ህይወት ካላቸውም ህይወት ለሌላቸውም ለሚንቀሳቀሱም ለማይንቀሳቀሱም ለሚናገሩም ለማይናገሩም እሱ ሊጠቀምባቸው ሲሰጡት ነገር ግን የመሪነት ኃላፊነትን እንዲወስድ ከፈጣሪ ተሰጥቶታል ሊደር ይወለዳሉ ይባል እነዛ ሊደሮች ሰው ስለሆኑ ሰው ልጅ ሁሉ ደግሞ ለመሪነት ስለተፈጠረ መሪዎች ይወለዳሉ የሚለው ነገር ትክክል ነው ይወለዳሉ እነዛን የተወለዱት መሩ ሁሉም ሰው እንግዲህ እንዳልኩ ኤቭሪባዲ የሰው ልጅ ኃላፊነት ተጥሎበታል እንዲመራችን ምድር እዚህ ምድር ላይ ያሉትን ጸጋዎች በሙሉ ፈጣሪ ባስቀመጠለት ህግና መመሪያ ደንብ መሰረት ተፈጥሮ መሰረት እንዲጠቀምባቸው ሲሰጠው በኃላፊነት ተሰጥቶታል ሰው ልጅ መሪ ሁሉም ሰው ሲወለድ ለመሪነት ነው ከዛ በኋላ በተለያየ አመራር ደረጃ ላይ ሆኖ የሚመጣው ውስን ነው እሱ የሚሆንበት ኬዝ ብዙ አይነት መንገድ አለ የመሪ አመጣጥ በምርጫ የሚመጣለ በተለያየ በጉልበት የሚመጣለ በዘር የሚስከትላል እሱን አይደለም በምንም ይውጣ በምንም መሪ ሲሆን ሊደር ሲሆን የመጣበት መንገድ ሳይሆን ማነሳው መሪ ከሆነ በኋላ የተሰጠውን ኃላፊነት ለመፈጸም የመሪነት ሚና ለመፈጸም ኳሊቲ ሊደር ለመሆን የመጣበት መንገድ ወሳኝ ነው መሪ ሆኖ ተፈጥሯል ተፈጥሮ ሰጥቷለች የተፈጥሮ ሲሰጠው የተፈጥሮ ህግም አብሮ ተሰጥቷል ከፈጣሪ የተሰጠው ህግጋቶች አሉ መሪ ለመሆን እንግዲህ ከፈጣሪ የሚሰጡ ህግጋቶች አሉ ማንኛውም እምነት ውስጥ የሰው ልጅ ለግሉም ለማህበረሰቡም በዚች ምድር ላይ ሲኖር ለህብረተሰቡም
ለፈጣሪው ምስል ሊተገብራት ሊመራባት የሚገባ ህግ አለች። እሱን አድርጎ እንዲመራ ሰጥቶታል። ኤቭሪባዲ አንተም እኔም ሌሎቹ። ከዛ ያን የመሪነት ኃላፊነት እንድታስቀጥልና እንዳታስቀጥል የሚያስደርጉ መሰናክሎች አሉ፣ መልካም አጋጣሚዎችም አሉ። መሰናክሎቹ ምንድናቸው? ከተወለድክ በኋላ የህፃንነት ህይወትክን የምታሳልፍበት ፋሚሊ፣ የወጣትነት ዘመንክን የምታሳልፍበት ኮሚኒቲ፣ የምትማርበት ትምህርት ቤት፣ የሚያስተምሩ መምህራኖች፣ የሚያስተዳድሩ ወላጆች፣ በግሩፕ ሆነ ስትጫወት አብረህ በጓደኝነት የምታያቸው ጓደኞች፣ እነሱ የመሪነት ብቃትክን ሊያረጋግጡልህ ወይንም ደግሞ መሪ እንዳትሆን ያደርጋል። እንግዲህ መሪ ማለት አገልጋይ ነው። መሪ ማለት የማይዋዥቅ ነው። መሪ ተጽዕኖ ፈጣሪ ነው። መሪ ስግብግብ አይደለም። ስለዚህ መሪ በመሪነቱ እንዲቀጥል እነዚህ ነገሮች ተጽዕኖ ያሳድሩብሃል። ለዚህ ተጽዕኖ ይፈጥሩብሃል። መሪ ሆነህ እንዳትቀጥል ያደርጉሃል። ከጥሩ ቤተሰብ ከወጣህ ጥሩ ልጅ ሆነህ ታድጋለህ። ታማኝ ትሆናለህ። ለራስህም፣ ለቤተሰቦችም፣ ለጓደኞችም፣ በዙሪያህ ላሉ ጎረቤቶችም፣ ለማህበረሰቡም ጥሩ ልጅ ትሆናለህ። ታማኝ ትሆናለህ። ታማኝነት ብዙ መገለጫ አለው። ከዛ በኋላ ትምህርት ቤት ትገባና በተለያዩ ትምህርት ቤት የተለያዩ የቡድን ኃላፊነቶች ይሰጡሃል። ያ ትምህርት ቤት ያ ግሩፕ ደግሞ ጥሩ መሪ የግሩፕ መሪ አድርጎ ይፈጥርሃል። ጥሩ ትምህርት ቤት ከሆነ፣ ጥሩ መምህራን ከሆነ፣ ጥሩ ፖሊሲ ከሆነ፣ ጥሩ ስርዓተ ትምህርት ከሆነ፣ እዛ ወደ ዩኒቨርሲቲ ትልልቅ ተቋማት ትገባለህ። በዛው የመሪነት ኃላፊነት እያዳበርኩ ትሄዳለህ። ከዛ በፊት ማህበረሰቡ ስትኖር ማህበረሰቡ ኃላፊነት የሚሰማው ታማኝነት ያለው ሰው፣ ህግ የሚፈራ፣ ለህግ የሚገዛ፣ ለፈጣሪው የሚገዛ፣ ሌሎችን በመደገፍ ሌሎችን በመርዳት የሚያምን፣ የጋራ ሀብት የጋራ አስተሳሰብን የሚያምን ማህበረሰብ ከሆነ አንተም ያን ይዘህ ታድጋለህ። ፋይናሊ በተለያየ መንገድ ቅድም እንዳልኩ በምርጫ ልትመጣ ትችላለህ፣ ወይ በሌላ በፓወር ልትመጣ ትችላለህ። እዚህ መሪ ስትሆን እነዛ አብረው ያደጉ ነገሮች በሙሉ ሰራዊት ይሆናል፣ ምርጥ መሪ ያደርጋል። ስለዚህ መሪ ተሰራ ማለት ነው። ያ የተወለደው መሪ ጥሩ መሪ እንዲሆን ሰራ ነው ማለት ነው። መሪ ማን ይሰራል? ወላጅ መሪን ይሰራል። ወራጅ ማህበረሰብ መሪን ይሰራል። ግሩፕ መሪን ይሰራል። ቲም ትንሿ መሪነትን ታመጣለህ። ዩኒቨርሲቲዎች፣ ተቋማቶች፣ የምትሰራባቸው ተቋማቶች፣ ማህበረሰብ መሪነትን ያረጋግጣል። ሰው መሪዎችን እንሰራቸዋለን የሚባለው ነገር በዚህ መልኩ። ስለዚህ መሪዎች የተወለዱ መሪዎች በማህበረሰብ ውስጥ አድርገው ወደ መሪነት ሲመጡ ወደ መሪነት የሚወጡበት ሲስተም ደግሞ ቅድም እንዳልኩ በኃይል ወይም በምርጫ ሊሆን ይችላል። በምርጫ የሚመጡ መሪዎች ፕሮፋይላቸው መታየት አለበት። እዚያ መሪዎች አጋጣሚ በሆነ ምክንያት ላይ ፊት ስላያቸው መሪዎች ናቸው ብለህ መውሰድ የለም። አስተዳደጋቸው ከነማን ነው የተወለዱት? ከነማን ነው ያደጉት? የት ነው የተማሩት? እነማን ይመሩ ነበር? ስለዚህ ፖርትፎሊዮአቸውን አይተህ ነው መሪ ልታደርጋቸው የሚገባ። ከዛ ውጭ ግን እነዚህ መስፈርቶችን ሳታሟላ መሪ የምታደርገው መሪ የሰጠውን ኃላፊነት አልተወጣህልኝም ብለህ ብትወቅሰው ምናልባት ከመውቀስ ያለፈ ልታስተካክለውም ደግሞ እሱም ልታሻሽለው አትችልም። ስለዚህ መሪ